ይህ የምን ምልክት ይመስላችኋል? ሰላም፣ ዶክተር ህሊና ነኝ ከዶክተር ሊንክ። በማንኛውም ጊዜና ቦታ ከጤና ባለሙያዎች ጋር በቀላሉ የሚያገናኙት። በምስሉ ላይ ያያችሁት በህክምናው ዛንቶማ ይባላል። የሚመጣው የኮሌስትሮል መጠን ሲጨምር ሲሆን በውስጡ በስብ የተሞላ ነው። ታዲያ የኮሌስትሮል መጠን ከፍ ማለቱ ጉዳቱ ምንድን ነው? እንዴትስ ይስተካከላል? የስብ ክምችት መዛባት ወይም ኮሌስትሮል ጨመረ የምንለው ኤልዲኤል ወይም መጥፎ ኮሌስትሮል ሲጨምር ወይም ደግሞ ኤችዲኤል ወይም ጥሩ ኮሌስትሮል የሚባለው ሲቀንስ ነው። የሚመጣው ከልክ ያለፈ ውፍረት ሲኖር፣ ከአመጋገብ ችግር፣ በቂ የሆነ እንቅስቃሴ ካለማድረግ እና ከዘር ሊሆን ይችላል። የኮሌስትሮል መጠን ሲጨምር በደም ቧንቧ ግድግዳ ላይ በመለጠፍ ለደም ግፊት እና ለደም ዝውውር መቀነስ ይዳርጋል። ይህ ደግሞ ለስትሮክ፣ ለልብ ድካምና ለተለያዩ ችግሮች ይጋለጣል። የስብ ክምችት መዛባት በመድኃኒትና አኗኗርን በማሻሻል ይስተካከላል። አኗኗርን ማሻሻል ስንል አንደኛው እንቅስቃሴ ነው። በሳምንት ከ3 እስከ 5 ጊዜ ለ30 ደቂቃ ያህል መካከለኛ ክብደት ያለው እንቅስቃሴ ማድረግ ያስፈልጋል። ሲጋራ ማጨስ ማቆም፣ አልኮል መቀነስ፣ የሰውነት ክብደትን ማስተካከል ያስፈልጋል። የወይራ ዘይት፣ አሳ፣ አቮካዶ መጠቀም፣ አጃ፣ ገብስ፣ አትክልትና ፍራፍሬን ማዘውተር፣ ብዙ ስኳር ያላቸው ምግቦችንና ቅቤና ዘይት የበዛባቸው ምግቦችን መቀነስ ያስፈልጋል። አብዛኛውን ጊዜ የስብ ክምችት መዛባት ምልክት ላይኖረው ስለሚችል መደበኛ የሆነ የላቦራቶሪ ምርመራ ማድረግ ያስፈልጋል። እንደዚህ አይነትና ተመሳሳይ ችግሮች እርስዎ ወይም ቤተሰቦ ካሉት በቤቶ ሆነው በዶክተር ሊንክ ያማክሩ።